ሄሎ ሄሎ ሰላም ሰላም ብለናል። ጤና ይስጥልኝ። ዌል ሄሎ ዩቲዩብ ይሄ የአዲስ ዩቲዩብ ቻናል ነው። ኢትዮ ዎል ስትሪት ነው ያልነው የቻናሉ ስም። እንግዲህ ልናተኩር የምንፈልገው ሞስትሊ ስለ ስቶክ ማርኬት፣ ኦፕሽንስ ትሬዲንግ፣ ኢንቨስትመንት ጉዳዮችን በተመለከተ ነው የሚሆነው። ሞስትሊ የምናወራው ስለ አሜሪካን ስቶክ ማርኬት ነው። በተቻለን መጠን አጫጭር ቪዲዮዎችን ከ5 እስከ 10 ደቂቃ የሚሆኑ ቪዲዮዎችን ፖስት ለማድረግ እንሞክራለን። እንግዲህ ስቶክ ማርኬት ብዙ ሰው በተለያየ አይነት ነው የሚመለከተው። በተለይ የኢትዮጵያን ዳያስፖራ ኮሚኒቲ አይ ነው ምን ያህሎቻችን ስለ ስቶክ ማርኬት ትኩረት እንደምናደርግ አላውቅም። ግን ስቶክ ማርኬት በጣም አስፈላጊ ነው ብዬ ነው ገምተው እና ማምነው። ሰው ህይወቱን እና የሌሎችን ህይወት መቀየር የሚችልበት መንገዶች መሃል አንዱ ስቶክ ማርኬት ነው። በአንጻሩ ደግሞ ማትረፍ ቢኖርም መክሰርም አለ። እንግዲህ ያው ሪስክ ማኔጅመንት ያስፈልጋል። መጀመሪያ ስቶክ ማርኬት ከመጀመራችን በፊት ለስቶክ ማርኬት ማወቅ ያስፈልጋል። ሪስክ እንዴት ማኔጅ ማድረግ እንደሚቻል። ሌላው ስቶክ ማርኬት ቁማር አይደለም። እንደ ቁማር የሚመለከቱት ሰዎች አሉ፣ የሚፈሩ ሰዎች አሉ። በአንጻሩ ደግሞ ስቶክ ማርኬትን ትሬድ በማድረግ ከድህነት ወደ ራስን መቻል እንዲሁም ለሌሎች ወደ መትረፍ የደረሱ ሰዎች አሉ። እና ይሄ የመጀመሪያ ዩቲዩብ ፖስት ነው። እኔም በተመለከተ ብዙም ማውራ ሰው አይደለሁም። ኢንትሮቨርት የሚባል አይነት ባህሪ ነው ያለኝ። እንግዲህ እኔ እቅድ እና ፕላን ይህንን ዩቲዩብ ስጀምር ሞር ለጀማሪ ትሬደርስ ኦር ስቶክ ማርኬት እና ኦፕሽንስ ማርኬት ለጀማሪ ለሆኑ ሰዎች ነው ሞር ኬተር ማድረግ የምፈልገው። አንዳንድ ስለ ስቶክ ማርኬት ቤዚክ የሆኑ ቶፒኮችን አንስቼ ለማውራት እፈልጋለሁ በተከታታይ ቪዲዮዎች። እንዲሁም የእናንተንም አስተያየት ሪኮሜንዴሽንስ በምን አይነት ቶፒኮች ላይ ዲስከስ ባደርግ እንደምትመርጡ ኮሜንት ብታደርጉ በደስታ ኮሜንቱን አንብቤ ለመመለስ እሞክራለሁ።
እንግዲህ ዌልካም ቱ ዩቲዩብ እንደምትሉኝ ተስፋ አደርጋለሁ። በተረፈ የዛሬውን ኢንትሮዳክሽን በዚሁ አቆማለሁ። ቴንክ ዩ።